እንኳን ለቅዱስ አባታችን አቡነ ተክለ ሃይማኖት፣ ለአባ ጳውሊ፣ ለቅድስት እናታችን ክርስቶስ ሰምራ በዚህ ዕለት ታስበው ለሚውሉ ለቅዱሳን አባቶቻችን ወርሃዊና ዓመታዊ በዓላት በሰላም በጤና አደረሳችሁ አደረሰን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁና የተወደዳችሁ የክርስቶስ ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ ጻድቃን፣ ሰማዕታት ወዳጆች በያለንበት የእግዚአብሔር ሰላም ከሁላችን ጋር ይሁንና የቅዱስ አባታችን የአቡነ ተክለ ሃይማኖት ወርሃዊ መታሰቢያ በዓልን ምክንያት በማድረግ የሰኔ 24 የነግህና የቅዳሴ ምስባክ፣ ቅዱስ ወንጌል፣ ስንክሳር እንደዚሁም የጻድቁ አባታችን የአቡነ ተክለ ሃይማኖት ተአምር እንደየቅደም ተከተሉ አቀርባለሁኝ። እስከ ፍጻሜው ድረስ አብራችሁን እንድትቆዩና ገጹን ላይክ፣ ሰብስክራይብ፣ ሼር በማድረግ ለሁሉ ይዳረስ ዘንድ እንድታደርጉ እያሳሰብኩኝ ቀጥታ ወደ ነጉ ምስባክ ወስዳችኋለሁ። በብርሃንከ ንርአይ ብርሃነ ስፋ ምህረተከ እግዚኦ ላዕለ አመሩከ ወጽድቀከኒ ለርቱዓነ ልብ። በብርሃንከ ንርአይ ብርሃነ ስፋ ምህረተከ እግዚኦ ላዕለ አምሩከ ወጽድቀከኒ ለርቱዓነ ልብ። ምስባክ ዘቅዳሴ ኃጢአትየ ነገርኩ ወአበሳየ ኢሃባይኩ ወእቤ አስተዋዲ ርእስየ ሀበ እግዚአብሔር በእንተ ኃጢአትየ ወአንተ ህድግ ጽልውቶ ለልብየ። ኃጢአት ነገርኩ ወአበሳየ ኢሃባይኩ ወእቤ አስተዋዲ ርእስየ ሀበ እግዚአብሔር በእንተ ኃጢአትየ ወአንተ ህድግ ጽልውቶ ለልብ። ባርክ ነገረ ዘእምወንጌለ ዮሐንስ ረድእከ ወሐዋርያከ ለክብረ መንግሥትከ ለከ ይደሉ ስባሄ እምድር እስከ አርያም ለዓለመ ዓለም አሜን። የቅዱስ ዮሐንስ ወንጌል ምዕራፍ 12 ቁጥር 20 እስከ 27። በበዓሉም ሊሰግዱ ከወጡት አንዳንዶቹ የግሪክ ሰዎች ነበሩ። እነርሱም ከገሊላ ቤተ ሳይዳ ወደሚሆን ወደ ፊልጶስ መጥተው ጌታ ሆይ ኢየሱስን ልናይ እንወዳለን ብለው ለመኑት። ፊልጶስም መጥቶ ለእንድርያስ ነገረው። እንድርያስና ፊልጶስ መጥተው ለኢየሱስ ነገሩት። ኢየሱስም መለሰላቸው እንዲህም ሲል የሰው ልጅ ይከብር ዘንድ ሰዓቱ ደርሷል። እውነት እውነት እላችኋለሁ የስንዴ ቅንጣት በምድር ወድቃ ካልሞተች ብቻዋን ትቀራለች። ብትሞት ግን ብዙ ፍሬ ታፈራለች። ነፍሱን የሚወድ ያጠፋታል፣ ነፍሱንም በዚህ ዓለም የሚጠላ ለዘላለም ሕይወት ይጠብቃታል። የሚያገለግለኝ ቢኖር ይከተለኝ፣ እኔም ባለሁበት አገልጋዬ ደግሞ በዚያ ይሆናል። የሚያገለግለኝም ቢኖር አብ ያከብረዋል። ዘየአምን በወልድ ቦ ሕይወት ዘለዓለም፣ በወልድ ያመነ የዘላለም ሕይወት አለው አለ ጌታ ለደቀ መዛሙርቱ። ከዚህ በመቀጠል የሰኔን 24 ስንክሳር በንባብ አቀርባለሁኝ።
አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 24 በዚህች ቀን አባ ሙሴ ጸሊም በሰማዕትነት ሞተ። ሰዎች ከገድሉ የተነሳ ይህን ቅዱስ ያደንቁታል። እርሱ አስቀድሞ መንግሥተ ሰማያትን ገፍቷት ነበርና እርሱ በሥጋው ጠንካራ በሥራውም ኃይለኛ ነበር። ይበላና ይጠጣ ይቀማና ያመነዘር ነበር። ይገድልም ነበር። ማንም ሊቋቋመው አይችልም ነበር። አንድ በግ በአንድ ጊዜ ጨርሶ እንደሚበላና አንድ ፊቀን ወይን ጠጅ እንደሚጠጣ ስለ እርሱ ተነግሯል። እርሱም ፀሐይን ለሚያመልኩ ሰዎች አገልጋይ ነበረ። ብዙ ጊዜም ወደ ፀሐይ ያንጋጠጠ ፀሐይ ሆይ አንተ አምላክ ከሆን ካነጋግረኝ ይል ነበር። ደግሞም በልቡ የማላውቅህ ሆይ ራስህን አሳውቀኝ ይል ነበር። ከዚህ በኋላ በአስቄጥስ ገዳም ያሉ መነኮሳት እግዚአብሔርን ያውቁታል ያዩትማል እያሉ ሲነጋገሩ ሰዎችን ሰማቸው። ያን ጊዜም ተነሳ፣ ሰይፉንም ታጥቆ ወደ አስቄጥስ ገዳም ሄደ። በደረሰም ጊዜ አባ ኤስድሮስን አገኘው። አባ ኤስድሮስን ፈራው። ሙሴ ጸሊምም እውነተኛውን አምላክ ታሳውቁኝና ታስረዱኝ ዘንድ ወደ እናንተ መጣሁ አለው። አባ ኤስድሮስም ወደ አባ መቃርስ ወስዶ አገናኘው። እርሱም ተቀብሎ ሃይማኖትን አስተማረው። እንዲህም አለው፣ ታግሰህ የማስተምርህን ከጠበቅ እግዚአብሔርን ታየዋለህ። ከዚህ በኋላ የክርስትና ጥምቀትን አጥምቆ አመነኮሰው። ከብዙ ገድሎች ቅዱሳን ይልቅ ብዙና ጽኑ ኃይልን መጋደል ጀመረ። ሰይጣንም ቀድሞ ሲሰራው በነበረ በመብሉና በመጠጡ በዝሙቱም ይዋጋው ነበር። እርሱም በራሱ ላይ የሚደርስበትን ሁሉ ለአባ ኤስድሮስ ይነግረው ነበር። እርሱም አጽናንቶ ሊሰራው የሚገባውን ያስተምረው ነበር። ከገድሉ ብዛትም የተነሳ አረጋውያን መነኮሳት በሚተኙ ጊዜ ቤቶቻቸውን በመዞር ውሃ መቅጃዎቻቸውን ወስዶ ውሃ መልቶ በየቤታቸው ደጃፍ ያኖር ነበር። ውሃው ከነርሱ ሩቅ ነበርና እንዲህም እያደረገ በመጋደል ለብዙ ዘመናት ኖረ። ሰይጣንም በእርሱ ቀንቶ በእግሩ ውስጥ አስጨናቂ የሆነ አመታትን መታው። ተኝቶም እየተጨነቀ ብዙ ቀን ታመመ። ከዚህም በኋላ የመታውና የሚፈታተነው ሰይጣን እንደሆነ አውቆ ስጋው በእሳት ተለብልቦ እንደደረቀ እንጨት እስቲሆን ድረስ ተጋድሎውና አገልግሎቱን አበዛ። እግዚአብሔርም ትዕግስቱን አይቶ ከደዌው ፈወሰው። የሰይጣንንም ጦር ከእርሱ አራቀለት። የመንፈስ ቅዱስም ጸጋ አደረበት። ወደ እርሱም 500 ወንድሞች መነኮሳት ተሰበሰቡ። በእነርሱም ላይ አበምኔት ሆነ። ከዚህ በኋላ ቅስና ሊሾሙት መረጡት። በቤተ መቅደስም በሊቀ ጳጳሳቱ ዘንድ ባቆሙት ጊዜ ሊቀ ጳጳሳቱም አልፈቀደለትም ነበር። አረጋውያንም ይህን ጠቋራ ለምን አመጣችሁት? ከዚህ አውጡት አላቸው። እርሱም መልክህ የከፋ ጠቋራ ሆይ መልካም አደረጉብህ በማለት ራሱን እየገሰጸ ወጣ። ከዚህ በኋላ ዳግመኛ ሊቀ ጳጳሳቱ ጠራውና እጁን በላዩ ጭኖ ቅስና ሾመው። እንዲህም አለው፣ ሙሴ ሆይ በውስጥም በውጭም ሁለመናህ ነጭ ሆነ። በአንዲትም ዕለት ቅዱሳን አረጋውያን ወደ እርሱ መጡ። በእርሱም ዘንድ ውሃ አልነበረም። እርሱም ከበዓቱ ብዙ ጊዜ ወጣ ገባ ይል ነበር። ከዚህ በኋላም ብዙ ዝናብ ዘንቦ ጉድጓዶችን ሁሉ ሞላ። አረጋውያንም ለምን ብዙ ጊዜ ወጣ ገባ ትል ነበር ብለው ጠየቁት። እርሱም እግዚአብሔርን ውሃ ካልሰጠኸኝ ቅዱሳን አገልጋዮችን ምን አጠጣቸዋለሁ እለው ነበር። በቸርነቱም ዝናብን ልኮልን ውሃን አገኘን አለው። በአንዲትም ዕለት አባ ሙሴ ከአረጋውያን ጋር ወደ አባ መቃርስ ሄደ። አባ መቃርስም የሰማዕትነት አክሊል ያለው ከእናንተ ውስጥ አንዱን እነሆ ያለው አላቸው። አባ ሙሴም አባቴ ሆይ ምናልባት እኔ ሆናለሁ፣ በሰይፍ የገደለ በሰይፍ ይገደል ዘንድ አለው የሚል ጽሑፍ አለና ብሎ መለሰ። ከዚህም በኋላ የበርበር ሰዎች መጡ። አባ ሙሴም ከእርሱ ጋር ያሉትን መነኮሳት እነሆ የበርበር ሰዎች ደረሱ፣ መሸሽ የሚፈልግ ይሽሽ አላቸው። እነርሱም አባታችን አንተ ሳትሸሽምን አሉት። እርሱም በሰይፍ የገደለ በሰይፍ ይገደላል ስለሚለው የእግዚአብሔር ቃል እነሆ ያችን ቀን ለብዙ ዘመናት ስጠብቃት ኖሬአለሁ አላቸው። ወዲያውንም የበርበር ሰዎች ገብተው በሰይፍ ገደሉት። መሸሽ ስላልፈለጉ ከእርሱ ጋር 7 መነኮሳትም ተገደሉ። አንዱ ግን ከምንጣፍ ውስጥ ተሰወረ። እግዚአብሔርንም መልአክ አየ፣ በእጁም አክሊል ነበር። እርሱም ቆሞ ይጠብቅ ነበር። ይህንንም ባየ ጊዜ ከተሰወረበት ወጣ። የበርበር ሰዎችም ገደሉት። የሰማዕትነትንም አክሊል ተቀበለ። ወንድሞች ሆይ ከሃዲና ነፍሰ ገዳይ ቀማኛና ዘማዊ የነበረውን ለውጣ ደግ አባት መምህርና የሚያጽናና ለመነኮሳትም ሥርዓትን የሰራ ካህን እንዳደረገችው በሁሉም አብያተ ክርስቲያናት ስሙ እንዲጠራ እንዳደረገችው የንስሐን ኃይሏን ተመልከቱ። ሥጋውም በአስቄጥስ ገዳም ደርምስ በተባለ ቦታ ለዘላለም ይኖራል። ከእርሱም ብዙ ድንቆችና ተአምራት ይታያሉ። እግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። አርኬ ሰላም እብል ለሙሴ ጸሊም እንተነበረ እጉሰ ውሳጤ ገዳም ሶበ ተዘከረ ኩሎ እከያቲሁ ዘቅድም እትቀተል ይቤ በመጥባይ ተበርበር ዮም ዘእንበለ ደም እይነጽህ ደም።
ሰላም እብል ለአሃው ሰባቱ ዘምስለ ሙሴ ጸሊም በመጥባይተ በርበር ዘሞቱ ወለዘትሃብ አፈሪሆ አሃዱ እምእልክቱ ጸዋሬ አክሊሎሙ መልአከ ሶባ አስተራየ ሎቱ መንገለ ጥብዓት ተመይጠ ፍርሃቱ መንገለ ጥብዓት ተመይጠ ፍርሃቱ ዘአቅረብኩ ማህሌተ አዘኪሬ አይላፈ ምለተ ጸምዱከ ዘልፈ ለላ አነብብ ተወከፍ ዘንዴቴ መጽሐፈ እንተረሰይ ከግዚኦ ጸሪቀ መበለት ወኩፈ ምላብኡ ብኡላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባኪያን ሰማይቶ ጻድቃን ወመላእክት ጉሃን ደናግል አዲ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘ ጸሐፎ በክርታስ ወለዘ አጸሐፎ ዘይደርስ ለዘ አንበቦ ወለዘ ተርጎሞ በልሳን ሐዲስ ወለዘ ሰምዐ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይስ ወረ ይመሐረነ ኢየሱስ ክርስቶስ። ከዚህ በመቀጠል የአባታችን የአቡነ ተክለ ሃይማኖት ተአምር አነባለሁኝ። እስከ ፍጻሜው እንድታደምጡ አሳስባለሁ። ጸሎቱ፣ በረከቱ፣ አማላጅነቱ በእውነት ለሁላችን ለዘላለሙ ይደረግልንና አባታችን ተክለ ሃይማኖት ያደረገው ተአምር ይህ ነው። በምድረ ጽሕጋ የሚኖር አንድ ሰው የክቡር አባታችን የተክለ ሃይማኖትን መጽሐፈ ገድል ካነበበ በኋላ ጋኔን የያዛትን አንዲት ሴት አንተ ጋኔን ከዚህች ሴት ለቀህ ወጣ ዘንድ በእግዚአብሔር ስምና በክቡር አባታችን በተክለ ሃይማኖት ስም አዝሃለሁ ብሎ ማየ ጸሎቱን ረጫት። ጋኔኑም አንተ ሰው በሌሎች ስም ውጣ ብለህ የምታዘኝ አንተ ምንድነህ? እኔ ያስወጣሁት ለማለት ትፈልጋለህን? ተክለ ሃይማኖት እንደሆነ ከፈጣሪው በተሰጠው ኃይልና ስልጣን እስከ ዛሬ ድረስ ከሀገር ወደ ሀገር እያሳደደኝ ነው። አንተ ግን እወጣ ዘንድ የምታዘኝ በየትኛው ስልጣንህና በማንኛው ኃይልህ ነው ሲል መለሰለት። ጋኔኑም እንደዚህ ያለውን ቃል የተናገረው በቀድሞ ዘመን የሊቀ ካህናቱ ሰባቱ ልጆቹ ጳውሎስ በስሙ የሚያስተምርለት በናዝሬቱ በኢየሱስ ክርስቶስ ስም አንተ ጋኔን ትወጣ ዘንድ እናዝሃለን እንዳሉትና ጋኔኑም በኢየሱስ እንደሆነ አምናለሁ ጳውሎስንም እኮ አውቀዋለሁ ሲል እንደመለሰላቸው ያለ የአነጋገር ቃል ነው። ከዚያም ጋኔኑ አልወጣም ለማለት ወዶ ሳለ ክቡር አባታችን ተክለ ሃይማኖት ፈጥኖ ይወጣ ዘንድ አዘዘው። ዳግመኛም ጋኔኑ ያን ሰው በአንተ ትእዛዝ የወጣ መስሎ አትመካ፣ ነገር ግን ይህ ተክለ ሃይማኖት እየገረፈ ፈጥኜ ይወጣ ዘንድ ያስቸኩለኛል እንጂ አለው። ጋኔኑም ይህንን ተናግሮ ፈጥኖ ወጣ። ጸሎቱ፣ በረከቱ፣ አማላጅነቱ በእውነት ይደረግልን ለዘላለሙ አሜን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን። አምላካችን እግዚአብሔር ከአባታችን አቡነ ተክለ ሃይማኖት ከቅዱሳን አባቶቻችን ረድኤት በረከታቸውን ያሳድርብን። ይቆየን።